አደይ ድራማ በክፍል 66 አሁንም ፍቅር እያስመሰለች ነው። አደይን ልክ እንደምታስብላት እንደምትጨነቅላት ስራም እንደምታግዛት እያስመሰለች ዴቭና ባርኮት ፊት ደና ሰው እየተጫወተች ትገኛለች። ዴቭና ባርኮት ፊት ብቻ ሳይሆን ደመቀና ንጉስ አጠገብም ሆና እንግዲህ ልክ እንደ ደና ሰው ለአደይ እንደምታስብላትና እንደምትጨነቅላት እያስመሰለች ቀጥላለች ማለት ነው። እስከመቼ ነው ፍቅር ልታስመስል የምትችለው? እኔ እንደሚመስለኝና እንደምገምተው ፍቅር ልታስመስል የምትችለው እንግዲህ እነደመቀም ስልኩን እስከሚሰጧትና ፍቅር ያደይን አባት ደውላ አናግራ ስለ አደይ መጥፎነትና ስለ አደይ ብዙ ነገሮችን ተናግራ ያደይ አባት መጥቶ እነሱ ቤት አንጠልጥሎ አደይን እንዲያስወጣላት ነው ዋናው እቅዷና ፕላኗ። ከዛ በኋላ ዴቭን የግሏ አድርጋ ብቻዋን እዛ ቤት መኖር ነው። አሁን ላይ ቤዛ እዛ ቤት ስለተባረረች ፍቅር በጣም ደስ ብሏታል። ነገር ግን ፍቅር ይሄ ሀሳቧ ይሳካላታል ወይ ነው ዋናው ጥያቄ። እንግዲህ እነደመቀም ቤቷ ሄደው ልክ እንደ ደና ሰው በጣም ተቀይራ እያሰበችላቸው ልታስተናግዳቸው ብቻ ብዙ ነገሮችን እያደረገች ነው። ደና ሰው ለመምሰል እየጣረች ነው። ደመቀ ጠርጥሮባታል። እስካሁን ድረስ ስልኩን አልሰጣትም። ምን አስቦ እንዳልሰጣት ባይታወቅም ፈልጊ ያመጣልሽ ነው ያላት። ምናልባት ነቅቶባት ከሆነ ደመቀ ስልኩን ለፍቅር ላይ ሰጣት ይችላል፣ ወይም ስልክ ቀይሮ ሊሰጣት ይችላል ብዬ አስባለሁ። የእውነት ስልኩን ከሰጣት ግን ፍቅር ምናልባት ነገሮች እንዳሰበችው ሊሳኩላት ይችላሉ ብዬ አስባለሁ ማለት ነው። ሌላኛዋ ቤዛ ናት። ቤዛ እንግዲህ እዛ ቤት እያጭበረበረች የባርኮትንና የኤላን ሀብት ንብረት ወርሶ መውጣት ነበር እቅዷ። የውሸት ወንድሟ እንደታሰረ አስመስላ የውሸት እናቷ ቤቷን በአራጣ እንደወሰዱባት አስመስላ እያለቃቀሰች እንግዲህ ከባርኮትም ከኤላም ገንዘብ መለቃቀሟን ተያይዘው ነበር። ከዴብም ሳይቀር የተወሰነ ገንዘብ ወስዳለች ማለት ነው። በመጨረሻ ግን ይሄ እቅዷና ፕላኗ ሳይሳካላት ቀርቶ ለለምለም አንድ ቀን በነገረቻት ሚስጥር አማካኝነት እስካሁን ድረስ የለፋችበት የካበችው የቤት ሰራተኛ ሆና የሰራችው ሳትፈልግ የተጨቃጨቀችው ሁሉ ነገር ከንቱ ሆኖባት እንግዲህ ለምለምን የሆነ ቀን ኤላንና ባርኮትን እንዝረፋቸው፣ እንመካከርና ገንዘባቸውን ሀብት ንብረታቸውን እንውሰድባቸው የሚለውን ምስጢር ለለምለም ከነገረቻት በኋላ ለምለም ግን በዚህ ነገር እንደማትስማማና ኤላን መቼም ቢሆን ልትጎዳው እንደማትፈልግ እሱም እንደማይጎዳት እርግጠኛ እንደሆነች ነግራት፣ እሷ ግን ይህን ስራ መስራቷ ጥሩ እንዳልሆነ ምክር ቢጤም ለግሳት ነበረ። ነገር ግን ቤዛ ይህን ነገር ለለምለም ስትነግራት እንደዚህ ሆናለሁ ብላ አስባ ሳይሆን ለምለም ትረዳኛለች፣ ታግዘኛለች፣ ከዛ በኋላ የዴቭንም የባርኮትንም ንብረት እንደወስደ ካደረገችኝ በኋላ ለምለምን ገፈታትሪያት ሁሉንም ሀብት ንብረቱን እራሴ ወስዳለሁ ብላ አቅዳና አልማ ነበረ እንደዛ ብላ ነገረቻት። ነገር ግን ነገሮች ባላሰበችው መንገድ ሄደው እንግዲህ ይሄ ያወራቻት ትንሽዬ ሚስጥር አድጋ ባርኮትና ኤላ እንግዲህ የመጨረሻ ሀሳባቸውን እንዲቀይሩና ለሷ ሊሰጧት የነበረው ገንዘብ ሁሉ እንዲቀር የሆነበት መንገድ ነው የተፈጠረው ማለት ነው። ይሄ ነገር ለቤዛ በጣም ቢያናድዳትም ለለምለም ደግሞ ትልቅ የምስራች ነው። በመጀመሪያ ደረጃ ለምለም ይሄን ነገር ስትነግራቸው ባርኮትና ኤላ ማመን አልፈለጉም፣ ሊያምናቱም አልቻሉም ነበር። እነሱ እንግዲህ ካመናችሁ መኑ፣ ካላመናችሁ ደግሞ የራሳችሁ ጉዳይ፣ ነገር ግን እኔ የማውቀው ነገር ይሄ ስለሆነ እንድትጎዱ ስለማልፈልግ ነው እየነገርኳችሁ በማለት እንግዲህ ለምለም ነግራቸው ነበር። እነሱም በመጨረሻም እንግዲህ አምነዋት የቤዛ ሁኔታም ስለሚያጠራጥር ባርኮትም ቤዛን እንደነቃባትና ሀብት ንብረቱን ልትወርሰው እንደመጣች የእውነት ወደውና ፍቅረው እንዳልመጣች ስለደረሰባት እንግዲህ ይሄን ሁሉ ማጭበርበር ስለደረሰባት ቤዛን እንግዲህ እዛ ቤት እንድትወጣና ሊያያት እንደማይፈልግ እንግዲህ እየነገራት ነበር። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። በክፍል 66 ላይ እንግዲህ ቤዛ ከቤት ተባራለች። ፍቅር ደግሞ አደይን እየገለፈጠቻት ነው። ባርኮትና ዴቭ ፊት ደግሞ ደና ሰው እየተጫወተች ትገኛለች። እንግዲህ ክፍል 67 ላይ ደግሞ ብዙ ነገሮች የሚፈጠሩ ይሆናል ማለት
ነው በክፍል 67 እንግዲህ ቤዛ እዛ ቤት ወጥታ የት ልትሄድ ትችላለች? ይሄ ሁላችንም የምንጠብቀው ነው። ግን እስኪ ግምታችሁን አስቀምጡ። ቤዛ የምትሄድ የሚመስለኝ ቀጥታ ኤላ ቤት ነው። ምክንያቱም ሌላ የምትሄድበት ቦታ የላትም፣ የምታውቀው ሰው የላትም፣ የምታውቀው ጓደኛ የላትም። ሶ ኤላ ቤት ሄዳ ኤላ የለም ሶ ከለምለም ጋር ሌላ ከባድ የሆነ ግጭትና ብጥብጥ የሚፈጠር ይመስለኛል። ምክንያቱም ይሄን ሁሉ ነገር ያመጣችባት ለምለም ስለሆነች አንድ ቀን ያወራቻት ሚስጥር ናት ይሄን ሁሉ ዋጋ እያስከፈላት ያለው። እሷን እንግዲህ ሸውደናቸው ሀብት ንብረታቸውን እንውሰደው ብላ ባወራችው ሚስጥር ነው እንግዲህ ባርኮትም ኤላም ተቀይረው ሀሳባቸውን ቀይረው ሊሰጧት የነበረውን ገንዘብ ሁሉ ትተው ባርኮትም ቤት ሊያባረራት የቻለው ማለት ነው። ሶ ለምለምን ሄዳ እንግዲህ ምን ልታደርጋት የምትችል ይመስላችኋል? ቤዛ እንግዲህ ቀጥታ ሄዳ ለምለም ጋር ነው የምትጣለው ብዬ አስባለሁ። ምክንያቱም ኤላ የለም ይገላግላቸውም የለም። አደይና ለምለም ነበሩ እነ ኤላ ቤት የነበሩት። እነሱ ደግሞ እያወሩ ነበረ ስላለፈው ነገር፣ ስለ ዴብ ስለ ባርኮት እያወሩ ነበረ። ዴብን እንግዲህ አደይ እንደማትወደው ነገር ግን ልክ እንደ ወንድሟ እንደምትወደው ነው እያወራች የነበረው። መቼም ልታፈቅረውና ልትወደው እንደማትችል እየነገረቻት ነበር ለለምለም። የእውነት አደይ የምትወድ የሚመስለኝ ባርኮት ነው። በተለይ አሁን ላይ ባርኮት ተስፋ እንደቆረጠ ስታይ፣ ቤዛ ለገንዘብ እንደቀረበችው ስታይ፣ መጀመሪያ እንግዲህ እንደምታውቁት አደይ ለባርኮት ፍቅር እንዳቀረበላት ፍቅር ይዟት ነበረ። ፍቅር ሊይዛት ሲጀምራት ነበረ እንግዲህ ቤዛ እንደመጣች ነግሯት ከዛ በኋላ ሁሉንም ነገር እንደገና ያቋረጡት ማለት ነው። ሶ አሁን ላይ ግን ቤዛ መሄዷን አስመልክቶ አደይ እንደውም ምትወድ የሚመስለኝ ባርኮትን ነው። ባርኮት አሁንም ቢሆን ለአደይ ፍቅር እንዳለውና ነገር ግን የእሱ እንደማትሆን ስለሚያውቅ ለራሱ ምንም አይነት ተስፋ እንዳልሰጠው ነበር በባለፈው ክፍል እየነገራት ማለት ነው። ሶ አሁን ላይ ቤዛ ቀጥ ብላ የምትሄደው እነ ኤላ ቤት ሄዳ እንግዲህ ለምለምን ማስፈራራት መዛት ነው። እንግዲህ ምን ልታደርግ ትችላለች? እዛ ቤት ወጥታ ወደ እናቷ ቤት ትሄዳለች ወይስ ደግሞ እነ ለምለም ቤት ሆና ጭቅጭቋን ትቀጥላለች? ይሄን እንግዲህ መጨረሻውን በቀጣይ ክፍል ነው የምናየው። ቤዛ የት ልትሄድ እንደምትችል፣ ፍቅርስ ይሄ ያቀደችው ሴራ ቤዛ በመውጣቷ በጣም ደስ ብሏታል፣ ተደስታለች። ነገር ግን አደይ ደግሞ እዛ በመሆኗ ደስተኛ አይደለችም። አደይን እንዴት ማስወጣት እንዳለባት የተለያየ እቅድና ፕላን እያዘጋጀችላት ነው። ለአደይ ብዙ ወጥመዶችን እያዘጋጀችላት ትገኛለች ማለት ነው። እንግዲህ ፍቅር የእውነት ተሳክቶላት ደመቀም የአባቷን ስልክ ሰጥቷት ደውላ አባቷን ወይም ለአባቷ ብዙ መጥፎ ነገር ልታወራ ትችላለች፣ ወይስ ደግሞ አባቷ መጥቶ አደይን እንዲወስዳ ልታደርግ ትችላለች። ሶ አደይ ከዚህ ወጥመድ እንዴት ልትወጣ ትችላለች? እንዴትስ ልትነቃባት ትችላለች ነው እንግዲህ የሁላችንም ጥያቄ የሚሆነው። አሁን ላይ ፍቅር ለአደይ ደህና ሰው ትመስላለች እነ ዴብና እነ ባርኮት ፊት፣ ከካሜራ ጀርባ ግን ሌላ ሰው ናት ማለት ነው። እንደዚህ ለመሆን ያሰበችው ደግሞ እናቷ ፈቃደኛ ስላልሆነች አደይ ወደዛ ቤት እንድትመለስ እናቷ ስለምትፈልግ ብቻ የግዴታ ስለሆነባት የግድ ደህና ሰው መምሰል ስላለባት ደህና ሰው መስላ እንግዲህ አደይ ፊት ደግሞ እንደዛው እንደድሮ እየተመነጫጨቀች ቀጥላለች ማለት ነው። እንግዲህ አደይ ድራማ በክፍል 67 ብዙ ነገሮች የሚፈጠሩ ይሆናሉ። እንግዲህ ክፍል 67 እስከሚለቀቅ ድረስ እስከዛው ሰላም ሁኑ። ባይ ባይ።